መርካቶ ላይ እቃ ለመግዛት ላሰባችሁ ጥቆማ ክፍል 2 4 ወሳኝ ቦታ እነግራችኋለሁ። በአራተኛ ደረጃ የምነግራችሁ ኤሌክትሮኒክስ ሲሆን የኤሌክትሮኒክስ እቃ የምታገኙት እንግዲህ መርካቶ እነዚህ ትልልቅ ማሽኖች ቲቪ፣ ፍሪጅ እንዲሁም ደግሞ የልብስ ማጠቢያ ማሽን ከፈለጋችሁ አንዋር መስጊድ ጀርባ በኩል ወይም ደግሞ ከሲኒማ ራስ ወደ አንዋር መስጊድ በሚወስደው አስፋልቶች ላይ ታገኛላችሁ ማለት ነው። ሁለተኛ ኤሌክትሮኒክስ ደግሞ የስልክ አክሰሰሪዎችን የምታገኙበት ወሳኝ ቦታ ልንገራችሁ። ከጣና የገበያ ማዕከል አጠገብ ያለው ድር ህንጻ ላይ ታገኛላችሁ። በሶስተኛ ደረጃ የምነግራችሁ ደግሞ አብዛኞቻችሁ በጠየቃችሁት መሰረት የጋርመንት ልብሶች የት ነው የምናገኝ ባላችሁት መሰረት እነግራችኋለሁ። የጋርመንት ልብሶች እንግዲህ አዲስ አበባ ውስጥ ኮልፌ ታገኛላችሁ። ኮልፌ ሄዳችሁ የተለያዩ ጣቃዎችን እንዲሁም ደግሞ የተሰሩ ልብሶችንም የጋርመንት ልብሶችን ታገኛላችሁ። እንዲሁም ደግሞ መርካቶ ደግሞ ከነሱ ሻል ያሉ ልብሶችን አመዴ ገበያ አካባቢ በጀርባ በኩል ወደ ጎጃም በረንዳ በሚያስወጣው መስመር ታገኛላችሁ ማለት ነው። ከዛም በተጨማሪ ደግሞ እኔ ራሴ የጋርመንት ልብሶችን ባለሙያ ስለሆንኩ ቲሸርቶችን እንዲሁም ደግሞ ቱታዎችን ከፈለጋችሁ በማስቀምጥላችሁ ስልክ እየደወላችሁ ማዘዝ ትችላላችሁ። የምክር አገልግሎትም እንዲሁ እሰጣችኋለሁ ማለት ነው። የት እንደምታገኙ